ይሄ ታማሚ ላይ የምናየው ነገር ኮንጀኒታል ሜላኖሳይቲስ ኔቨስ ይባላል። በተፈጥሮ ከሚፈጠሩ ስህተቶች አንዱ ነው። ቀለም የሚያመርቱ ሴሎቻችን ሜላኖሳይት የሚባሉ እኩል ሆነው በተለያየ የሰውነታችን ክፍል ተንሰራፍተው ነው የሚገኙት። እዚህ ቦታ ላይ ግን የተወሰነ ላይ ብቻ አንድ ላይ ተከማችተው ይቀመጡና በጣም መራባት ይጀምራሉ እና እንዲህ ጽንስ እያለን በሚፈጠር ስህተት ምክንያት የሚመጣ ነገር ነው እና ከኛ ጋር ከሰውነታችን ጋር እኩል መጠን እየሆነ ነው የሚያድገው እና ያው ብዙ ጊዜ የሚያሳስብ ነገር የለውም። ግን የተለየ ነገር ከለሩ መቀየር ከጀመረ እድገቱ የተለየ ነገር ካየ መቁሰል ካለ ሳይዙም ደግሞ ከኖርማሊ ከሚጨምረው የተለየ ፍጥነት ከጀመረ ብቻ ወደ ሐኪም መሄድ ይኖርብናል። ያው እንደዚህ ለምናየው ነገር ለኮስሞቲክ የሆነ ላይ ኮንሰርን ነው እንጂ ሌላ ነገር ውስጥ ጉዳት ላይ ብዙ ጊዜ የሚያመጣው ነገር የለውም። እና ያው እንዳልኳቸው የቅድም ያወራናቸው ነገሮች ለውጥ ካለ የተለየ ነገር ኖቲስ ካደረግን ወደ ሐኪም ሄዶ ሳምፕል ተወስዶ እንትን ቼክ ይደረጋል ማለት ነው። ሌላ ነገር እንዳይሆን ግን ጀነራሊ ያው ይሄ በተፈጥሮ ስህተት የሚመጣ ነገር ነው ማለት ነው እና የሚያሳስብ ነገር አይደለም ነው። አመሰግናለሁ።